90% የሚሆኑ ትሬደሮች ለምንድነው አካውንታቸውን የሚያፈነዱት ወይም ደግሞ ቶሎ ብለው ገንዘባቸውን ሉዝ የሚያደርጉት? እነዚህን አራት ነገሮች ስለማያስተካክሉ እነዚህ እናንተ ካስተካከላችሁ ውጤታማ መሆን ትችላላችሁ። በተለይ ደግሞ አራተኛው በጣም ወሳኝ ነገር ነው። የመጀመሪያውና አንደኛ ራንደም ትሬድን ማስወገድ ወይም ደግሞ ስቶፕ ራንደም ትሬድ። ያ ማለት ምን ማለት ነው? ያለምንም ሴታፕ ወይም ኮንፈርሜሽን ሳይሰጣችሁ ዘሎ ማርኬት ላይ ብቻ ስለወጣና ስለወረደ መግባት ማለት ነው። ይሄ አንዱ ነው። ሁለተኛው ደግሞ ምንድነው? ዩዝ ኦልዌይስ ስቶፕ ሎስ። ስቶፕ ሎስን ሁል ጊዜ መጠቀም መቻል አለባችሁ። እሱን የማትጠቀሙ ከሆነ አካውንታችሁን አጣችሁት። ያ ማለት ደግሞ ሌላ ነገር ይዞባችሁ ይመጣል ማለት ነው። ሶስተኛው ነገር ደግሞ ምንድነው? ስቶፕ ሪቬንጅ ትሬድ። በቃ ትሬዲንግ በፍጹም ኢሞሽናል ሆናችሁ ሪቬንጅ ለማድረግ ለመበቀል ምናምን አትግቡ በፍጹም። ምክንያቱም ከነበራችሁ እንደው በበለጠ ነው መልታጦ የምትችሉት ማለት ነው። አራተኛውና ዋናው ቱ ማች ሪስክ አይደል? ይህ እንዲህ አይነት ነገሮችን ማናስወግድ ከሆነ አሁን ማደግ አንችልም። ስለዚህ ኦንሊ 1% አለ ፐር ትሬድ ሊሆን ይችላል። እንደ የራሳችሁ ሪስክ ማኔጅመንት ቢግ ሎት አለመጠቀም ወይም ደግሞ ሪስካችሁን ካልኩሌት ማድረግ የበለጠ ውጤታማ እንድትሆኑ ያደርጋችኋል። እነዚህን ነገሮች የምታደርጉ ከሆነ በትክክለኝነት ውጤታማ መሆን ትችላላችሁ።